ይቅርታ አድርጉልኝ ማለት ነው። መጀመሪያ እንዴት ናችሁ? ሰላም ናችሁ? እግዚአብሔር ይመስገን። ሰላምታችሁ ይብዛልኝ። እግዚአብሔር ይመስገን ደህና ነኝ። እኔም አለሁላችሁ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ያው ባዛው ማለት በሙስሊምና ሰላምታ ባልችልም ይቅርታ እላችኋለሁ። በዚህ ሚዲያ ተመችቶናል፣ ኮሜንት ተመችቶናል፣ ላይክ ተመችቶናል ብላችሁ ወጣችሁ ሰው የምትሳደቡ የሰው እናት የምትሳደቡ እናት ምን አረጋቻችሁ? የሰው እናት የምትሳደቡ እናንተ ማን ስለሆንሽ ነው የሰው እናት የምትሳደቡ? የኦሮሞ እናት እንደዚህ ትሁን የምትዩ ምንድነው? አላ እንትን ነብዩ መሐመድ እንደዚህ ይሁን የምትዩ አንቺ ማን ስለሆንሽ ነው የሰው እናት የሰው ብሔር የሰው ሃይማኖት የምትሳደብ ማን ስለሆንሽ ነው? በጣም በጣም ምንሽ በጣም ቆሻሻ ነሽ አንቺ። መታሰር ሳይሆን አንቺ ማረድ ነው። ነብዩ መሐመድ እንደዚህ ይሁን ይባላል አይባልም? ምን አረግሽ? በፈለጉ ለምንድን ነው በድንጋይ ማመልኩ? ምን አገባሽ አንቺ? የራስሽ ሃይማኖት ተቆርቆር እንጂ የሰው ሃይማኖት መቆርቆር ምን አገባሽ? ማን ቤት ነሽ አንቺ የሰው ሃይማኖት የምትሳደብ? በጣም ቆሻሻና ቆሻሻ ባለጌ ሴት ነሽ። አይገርምሽም? እኔ እውነቴን ነው የምለው። እግዚአብሔር ምስክሬን። እኔ ክርስቲያን ነኝ፣ ኦሮሞ ነኝ። የራሴን ብሔር ስነኩኝም አልወድም፣ የራሴን ሃይማኖትም ስነኩኝ አልወድም። ብሔር ችግር የለም። ሃይማኖት ደግሞ በጣም ነው የሚያሳብደኝ፣ በጣም ነርቨስ ነው የሚያደርገኝ። አሁን እሰማለሁ ሚዲያ ላይ የምትለውን የሰው የኦሮሞ እናት እንደዚህ ትሁን፣ የኦሮሞ እናት እንደዚህ ናት። ማን ነው የመኪና ሲገቡ ስሙን አላነሳም። የሰው ስም ማንሳት ሞቷል፣ ነፍሱን ይማር ነው። የሰው ስም ማንሳት ክልክል ነው። ለምንድን ነው እንደዚህ የምትለው? እሷ ማን ስለሆነች ነው የሰው ብሔር የምትናቀው? የሰው ሃይማኖት የምትናቀው ማን ስለሆነች የምታቋሸው? የሰው ሀገር ላይ ያለች ቆሻሻ የመዳን ቤት የአባትሽ ቤት መሰለሽ ወይስ የእናትሽ ቤት መስሎሽ ነው ውስጥ ተኝተሽ የሰው ሃይማኖት የምትናቂው? እንዲህ ነው ተቀምጠሽ የተያያሽ። እንኳንም ተያያሽ አንቺ መያዝ ሳይሆን መታሰር፣ ፍርድ መፍረድ ሳይሆን እዚህ ሳውዲ ብትሆኝ ሞት ነው የምትፈረድብሽ። ፍርድ ሳይሆን መሞት ነው መፈረድ ያለብሽ አንቺ ላይ ማለት ነው። ምን አገባሽ? ነብዩ መሐመድ እንደዚህ ይሁን የምትዩ ለምን ማለት ነው? አንቺ ወይስ እብድ ነሽ? ከአበልሽ አው ትክክል ነካሽኝ፣ በአንድ ጎኔ ነካሽኝ። የኦሮሞ እናት እንደዚህ ትሁን፣ የኦሮሞ እናት አባሽ እናት ሸፈር ተብላ ቆሻሻ አሰደብሽኝ። እናትሽን ራሱ በጣም ይቅርታ አድርጉልኝ። በጣም ቆሻሻና ቆሻሻ ሰው ነሽ፣ ማትረቢ ሰው ነሽ። የሰው ብሔር ትነቂያለሽ። ማን ስለሆንሽ ነው አንቺ ማን ነሽና ነው? ማን ብለሽ ነው ራስሽን የምትቆጥሪው? አይባልም። የሰው ሃይማኖትም አይነካም፣ የሰው ብሔርም አይነካም። ብሔር እንደፈለግሽ አድርጊ፣ ግን እናት ምን አደረገችሽ? ወለደችሽ እናት። ሴትም የኦሮሞ ነች፣ ከምባታ ነች፣ ትግራይ ነች፣ አማራ ነች፣ ጉራጌ ነች፣ አድዮ ነች። ምን አገባሽ አንቺ?